አብርሽና ሩታ የመዲያም ቅመሞችን ያስለቅሳሉ። ነገር ግን እነሱ ከካሜራ ጀርባ እንደዚች ሆነው ጊዜያቸውን ያሳልፋሉ ማለት ነው። ነገር ግን ካሜራ ላይ ሲመጡ ብዙ ነገሮችን እየተነጋገሩ አብርሽም እሷን ለማቃጠል እሷም እሱን ለማቃጠል አውቀው እርስ በርሳቸው እየተመካከሩ እንግዲህ ትላንትና አንድ የመዲያም ቅመም እኔ ለእነሱ ብዙ መስዋዕትነት ከፍያለሁ፣ ስራ እንኳን የሚባል ይኸው አመት ከስንት ሰርቼ አላቅም፣ ለእነሱ ብዙ መስዋዕትነት ከፍያለሁኝ እያለች ብዙ ነገር ታለቅሳለች ማለት ነው። የእውነት በጣም ነው የሚያሳዝነው። ለራሷ ሳትኖር ለሰው መኖሯ ለእነሱ መስዋዕት መክፈል ማለት እንግዲህ በሰራቻ ገንዘብም ሆነ በምንም እነሱ እንዳይለያዩባት የፈለጉትን ነገር እያደረገች ገንዘቧን እየላከች ለእነሱ ብዙ መስዋዕት መክፈል ማለት በጣም ነው የሚገርመው። እነሱ ግን ስራ ላይ ናቸው እንጂ ማንኞቹም ቢሆኑ ተጣልተው አይደለም ማለት ነው። ወደ ተከበራችሁ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? ያለው ሁኔታ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ትላንትና እንዳያችኋቸው አብርሽና ፍቅርም ያው እንደዚህ ሩታንና ይሳቅን ለማቃጠል ብዙ ነገር አድርገዋል። ነገር ግን እሺ ይሁን፣ እንደዛም ሆኖ እነሱ ግን አንድ ቤት ውስጥ አብርሽና ሩታ አንድ ቤት ውስጥ እየኖሩ እዚህ በእነሱ ምክንያት ብዙ ሰው እየተጎዳ ነው ያለው። እኔ የማዝነው እኔ ድሮ ጀምሬ ነግራችኋለሁ፣ የማዝነው ለመዲያም ቅመሞች ነው። ለምን በቃ ለራሳቸው ሳይኖሩ ለነሱ ፕራንክም ሲደራረጉ ማልቀስ፣ የሆነ ነገርም ሲሆን ማልቀስ፣ እንዲህ ምናምን ይተው። ለምንድን ነው እንደዚህ የሚሆኑት? በሰው ሀገር እየተሰቃዩ ደግሞ ለነሱ ማሰብ መጨነቅ የእውነት በጣም ነው የሚገርመው። እኔ እንደዛ ሆና ስታለቅስ ራሱ ትላንትና ያኔ እስከ ዛሬም አሉ፣ ግን የትላንትናዋ ደግሞ በጣም በጣም የተለየ ነው። እንደዚህ የምትሆነው ለምን ብላ ነው? የእናቷ ልጅ ነች እንዴ? ሚዲያ ላይ ሲመጡ አወቀቻቸው እንጂ ስለ እነሱ ምንም የምታውቀው ነገር የለም። ስለዚህ ደግሞ አብርሽና ሩታ አሁንም ነገም ዛሬም ስራ ነው የያዙት። እሷም ደግሞ እስኪ እንግዲህ 3 ቀን 4 ቀን የቀረ ሊሄድ ነው ብላለች። እስኪ እንግዲህ ስትሄድም ቢሆን እናያለን። ስለዚህ እባካችሁን የመዲያም ቅመሞች ልብ ብትገዙ ጥሩ ነው ብዬ ነው የማስበው። ማለት እነሱ ስራ ነው እንጂ የያዙት ምንም አይደለም። አትራሱ እናንተ አይለያዩም ብትሉ አብርሽና ሩታን እግዚአብሔር ካልፈቀደ እናንተ ሰው ያስባል እግዚአብሔር ይፈጽማል ይባላል። ስለዚህ እናንተ ስላላችሁ እነኚህ ልጆች አይለያዩም ማለት አይቻልም። አትራሱ ምሳሌ ቢለያዩ ነው የምላችሁ። እና እባካችሁን እንደው እንደዚህ ያለ ነገር ቢቀርባችሁ ጥሩ ነው ብዬ ነው የማስበው። የእውነት እኔ በጣም እያዘንኩ ነው ያለሁት። እንደዚህ መሆን ለነሱ እንዴ! እነሱ ምን ሆነዋል? እነሱ እኮ ምንም አልሆኑም። ጽጌ እንዳያችኋት መጀመሪያ ተዳኒ ጋር ስትሰራ አመት በዓልን ስታሳልፍ፣ ጽጌ ደግሞ እንግዲህ አብርሽ ቡታጀር ሄዶ እሱም ብላ ሄደች። ከሱ ጋር እንደዛ ነገሮችን እየሰሩ አብረው ቪዲዮ ሲሰሩ ከረሙ። ከእንደገና እሷም በዓልን ተሱ ጋር ነበር ያሳለፈችው። ከእንደገና ደግሞ ተመካከሩና እንደምታዋቸው ፍቅርና እሷ ቪዲዮ መስራት ሲጀምሩ፣ ከዛ እሷ ደግሞ አሁን ቀጠለና ይሳቅን አወጣችና ተይሳቅ ጋር ለመስራት 1 ቀን 2 ቀን ከሷ ጋር ሰሩ። ከዛ ቀጥሎ ለሱ ቻናል ከፈቱለት። ከዛ ያው ምክክር ማለት ነው። በፊትም ተመካክረ የዲያኒ ጓደኛ ስለሆነ ያው ሁሉም ሰው ስለሚተዋወቅ እንደዚህ እናደርግና ቪዲዮ ስራና ከዛ ቀጥሎ ቻናል ይከፈትልሃል ተባለ። እሺ ተባለ። ከዛ ተመካከሩ፣ አብሮ ቪዲዮ ሰሩ። ከዛ ቀጥለው ደግሞ ቻናል ተከፈተለት። አሁን ወደ 20,000 ሰብስክራይብ ገብቷል። እንግዲህ እንደምታዩት የመዲያም ቅመሞች የማያደርጉን ነገር የለም። ያው ለነሱ ሲሉ ብዙ መስዋዕትነት እየከፈሉ ነው ያሉት። ስለዚህ አሁን እንግዲህ ዛሬ ደግሞ እና እንግዲህ ለማንኛውም ሁላችሁም ብትሆኑ ለራሳችሁ ኑሩ ነው እመላው። እናንተ የሚጠበቀው ቪዲዮ በሚለቁ ሰዓት ቪዲዮአቸውን ታያችሁ ብቻ ራሱ በቂ ነው። እንደዚህ ለነሱ ማለቃቀስም ሆነ ለነሱ ብዙ መስዋዕት መክፈል አይጠበቅባችሁም ልላችሁ ፈልጌ ነው። እኔ እውነት በጣም እያዘንኩ ነው ያለሁት ለመዲያም ቅመሞች፣ ሌላውን አይደለም። እውነት
እስከ ቤተሰቦቿ ድረስ የተሰደበኝ በእነሱ ምክንያት አለች ማለት ነው። የእውነት ትናንትና ስታለቅስ እኔ ስለሰማሁ ነው ማለት ነው። እና ለማንኛውም እንግዲህ እነሱ እንደምታዋቸው ተካሜራ ጀርባ እንግዲህ ፎቶውን እንደለጠፍኩላቸው እንደዛ ናቸው ማለት ነው። ሁሉ ነገር ስራ ተጨረሱ ወደ አንዳ፣ ቪዲዮ ተጨረሱ ሁሉም ነገር ተጨረሱ ወደ አንዳ፣ ተካሜራ ጀርባ ሁሉም ሰላም፣ ሁሉም ፍቅር ነው እና ምንም ነገር የለም ማለት ነው። ስለዚህ እባካችሁን እንደው ለራሳችሁ ኑሩ ነው የምለው። ብዙ ሰው እየገረመው ነው ያለው። አንዳንድ ሰውም ደግሞ ስለ እነሱ ብዙ ሰውም የገባው አለ እና እባካችሁን እንግዲህ አትራሱ ሜሪ ተብዬዋ እንግዲህ በእነሱ መካከል ሁለተኛ አልገባም፣ በእነሱ መካከል ሁለተኛ አልገባም ትልና ከእንደገና ትገባና ትመጣለች ማለት እነሱ ጋር ታልሰራች ቪዲዮ መቼም ቢሆን ስለማይታይ ማንም ሰው ቢሆን ሰብስክራይብ ስለማያደርጋት እንደዚህ ነው የሚሆነው ማለት ነው። እና አትራሱ ትላንትና አሁን ሩታ እንትና ፍቅርና አብርሽ እንደዛ ሲያቃጥሏቸው ራሱ አሁን ትክክለኛው ነጥል ቢሆን ይሳቅስ ዝም ይላል። ያ ሩታ ሆነ እንተ በጥፊ ነው ምናምን ትላለች ማለት ነው። ያኔ ተወል እንጂ ከሱ ጋር ምንም አይነት ነገር የለው። እሱም ደግሞ ያው የመናገር መብት ስለሌለው ነው እንጂ እንኳን በጥፊ መምታትና የእውነት እንደዚህ ራሱ ማንካት አትችልም። ነገር ግን የው ምክክርና ገንዘብ ስለሆነ ግዴታ ለዛ ነው ማለት ነው። ስለዚህ እንግዲህ ለማንኛውም ትናንትና አብርሽና ፍቅር ፈገግ ብለውበታል። ትናንትና አብርሽ ተደስቶ አያውቅም። ግን አንድ ነገር የገረመኝ ነገር የቃል ኪዳን ማአት ደርድሮ ደግሞ ቃል ኪዳን ላረግላን ነው ብዬ ከእንደገና ምን ያመጣል ሰውን ማቃጠል ሁለቱም ለማንኛውም ዘና አድርገውኛል። ስለዚህ ፍቅርና አብርሽ እኮ በጣም ያኔ ይችላሉ፣ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እና እኔ ቀለበት ሊያደርግልህ ነው ብዬ ደስ ብሎኝ ነበረ። ስለዚህ ይሄንን የመሰለ ነበረ የዛሬው ቪዲዮ። እንግዲህ ሁላችሁም እባካችሁን ልቦና ይስጣችሁ፣ ተው። እነሱ ስራ ነው የያዙት። እንግዲህ ወደ አንድ እንኳን ራሳችሁን ወንቁ ነው የምለው ለሚዲያም ቅመሞች። ሌላ ነገር ምንም አዲስ ነገር የለኝም። የእውነት ትላንትና ስለተናደድኩ ነው እንደዛ ሲሆኑ እንጂ ያላ ምንም አዲስ ነገር ይያወጣሁ እላችኋለሁ ወደትዬ። እና እግዚአብሔር አምላክ እንግዲህ ሀገራችንን ሰላም፣ ፍቅር፣ አንድነትንም ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ብትሆኑ ለሀገራችን በየሃይማኖታችሁ ጸልዩ። ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው። እና ወደትዬ እንግዲህ እኔንም ወዳችሁም ፈቅዳችሁም ከውጭም ሆናችሁ ለምትከታተሉኝ እንዲሁም ላይክ ሰብስክራይብ ላደረጋችሁኝ የሆነ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ከኔ በላይ እግዚአብሔር አምላክ ይወዳችሁ፣ እጃችሁ ይባረክልኝ። በጣም 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 ነው የማመሰግነው። ዛሬ ደግሞ እንግዲህ ወይ በፍቅር ቤት እንዲሁም ደግሞ ወይም በይሳቅ ጋርና ምናምን ይመጣሉ ብዬ አስባለሁ ማለት ነው። ዛሬ ይመጣሉ በአንደኞች ጋር ፍቅር ያው ቪዲዮ ተለቀቀች 3 ቀን ምናምን 4 ቀን ስለሆናት ትመጣለች ብዬ አስባለሁኝ። እና ይመቻችሁ እንግዲህ ሁላችሁም መልካም ጊዜ ይሁንላችሁ። ሮመዳንስ እንዴት ይዟችኋል? በርቱ፣ ጠንክሮ የመዳም ቅመሞች ይመቻችሁ። እንግዲህ በሌላ ቪዲዮ እስከምን